ነገር ስፔሻሊ ሀብት፣ ንብረት ስግደት ይጠይቃል። ስግደት ማለት አምላክ መቀየር ማለት። ጠንቋይ ቤት ሄጃለሁ እኔ አስማተኛ ቤት አለ እዚህ ቁጭ ብለህ እኮ ዘምር አለኝ እያል ኦልሬዲ አምላክ የቀየረ ማለት ሰው እኮ ለሁለት ጌቶች መገዛት አትችሉ። እነማን ናቸው? ሰው ለገንዘብ ለእግዚአብሔር መገዛት አትችሉ። ቃስ 16 ላይ ሰው አንደኛውን ያከብራል፣ አንደኛውን ይንቃል። አንዱን ማክበር ማለት አንዱን መናቅ እንግዲህ ለአንተ ላስረዳህ ማበሻ ማለት አላን እግዚአብሔር አይታችሁ እሱ ገንዘብ አያያዝ ጎበዝ ነው ያለ ፕሮግራም ቤሳቤስቲና ያወጣም እሱ የምትለው ሰው እግዚአብሔር አምላክ ምስክሬ ዘመኑን እንደተንገበገበ መጨረሻው በቆንጆ ቀብር ይሞታል። ይሄ ባለኮፍዮቹ ቀብሩታል። ያው ጌታ ምስክር የገንዘብ ወርሺፕ ውስጥ የገባ ብዙ ሰው አለ አይታወቀውም እንጂ መንፈሳዊ እንዴ ጌታ ነው እኮ ገንዘቡንም የሰጠን ገባ። ጌታ በሰጠን ገንዘብ መጠንቀቅ አለብን። ለሌላ እኮ ለምንም አይጠነቀቅ። ድምጽ ራሱ የሚሰማው ገንዘብ ላይ ሲሆን እንትን ስራ ልሰራ ነው ፕሮፌት ጸልይልኝ እንትን ፋብሪካ ልጀምር የጌታ ፈቃድ ነው ምናምን ይላል። ገንዘብ ለመስጠት እኔ ውስጤን እሰማለሁ ይላል። ፍራንክ ላይ ነው የሚሰማው። ሳያቀው ያሰገደው ገንዘቡ ያዋራው ነው። አይዞ እኔ ነኝ ማኖር ልጆችን እኔ ነኝ ማሳድገው ያዋራል እኮ ፊት ከሰጠ እኔ ነኝ ማስከብር ይላል። አንተ እኔን ካስከይ ሰው ያከብራል። ወንድሜ መከበር በገንዘብ መከበር በእንትን ይላል። እንደሱ ደግሞ የተናቀ የለም። መጣ ነው የሚባል ፌቨርን ይውስ ሳታቀው ወርሺፕ ላይ ነው። አንዳንድ ሰው የስልጣን ወርሺፕ ይወዳል ታጅቦ ከዚህ ሁሉ ክብር መስቀሉ ይምጣ። ታውሳላችሁ አንድ ጊዜ ንዕማን የሚባል የጦር አለቃ ከሶሪያ መጣ። ኤልሳ ጋር ተፈወሰ። ከተፈወሰ በኋላ ስጦታ ልስጣለ አልቀበልም አለ ኤልሳ። ይሄንን ሲለው ያዛየ ምክንያት ከድሃ ሲቀበል አይቶታል፣ ከብዙ ሰው ሲቀበል አይቶታል። የነገስታት ስጦታ እንዴት እምቢ ይላል አለና ከኋላ ላጣለና ተከትሎ ጌታ እንግዶች መጡበትና ላክልኝ ብሎአል አለ። ተቀበለና ቤቱ ገባ። ቀከረው እንዳልተፈጠረ ጉባኤ እያለ መጣ። ሲመጣ ኤልሳ እንዲያሉ ያ ሰው ሊገናኝ ከሰረገላ ሲወርድ መንፈሴ ከአንተ ጋር አልሄደምን? እንዲያው ለመሆኑ ጊዜው ገንዘብና ልብስ፣ ዘይት ተክልና የወይን ተክል ቦታ፣ የበግና የከብት መንጋ፣ ወንድና ሴት አገልጋይ የሚቀበሉበት ነውን? አይገባህም አይደለም ያለው። ስለ ጊዜ ነው እያወራል። ፎቅ አያስፈልግም አይደለም፣ ቤቱ አያስፈልግም። ታይሙ ነው ወይ? እግዚአብሔር በጊዜው የሚሰጥህን ነገር ነው። ለካ ሰይጣን ያለ ጊዜው አምጥቶ ከመንገድ የሚያስወጣ በጊዜው ወደ ህይወት የሚመጣውን ነገር ለአጋንንት ሰግጄ አላመጣው። በጊዜው ላይ ቀር በጊዜው ቤቴ መግባቱ ላይ ቀር ዋችቼ አጭበርብር ዘረኝነትን አንግሽ አላመጣው። አይቀርማ በጊዜው። አንዳንድ እኮ የዛሬ 10 ዓመት የተሻማውባቸው ነገሮች ዛሬ ማልፈልጋቸው ናቸው። ምን ነው ካልከኝ በልጫቸው ንቂያቸው ጉዳዮቹ ተዛሏቸው። የዛሬ 10 ዓመት እንኳን አልዋሸ እንዲህ ሊበዛ እንኳን አልሰረክ እንዲህ እልፍ ሊሆን እጅ ላይ አንዴ ጩና አልሰግድም በልስ። ከዚህ ሁሉ የዓለም ገንዘብና ሀብት ስልጣን በመስቀል መሞት ይመረጣል። የዘላለም አጀንዳው ፊታችሁ ላይ ይጣበቅ። ሙሴ ግን ይላል ካደገ በኋላ የፈርዖን የልጅ እንዳይባል በእምነት እምቢ አለ። ያደገ ሰው ለመኪና አይደነግጥም። ያደገ ሰው ለገንዘብ አይደነግጥም። ያደገ ሰው ለስልጣን አይደነግጥም። ያደገ ሰው ኦልሬዲ በኢየሱስ ደንግጧል።